ካነን 80ዲ ካሜራ ይዛችሁ ወይም ደግሞ ሌላ ማንኛውም ካነን ካሜራ ይዛችሁ ሻርፕ የሆነ ፎቶ ማንሳት ለተቸገራችሁ ዛሬ በዚህ ቪዲዮ እንዴት ሻርፕ ፎቶ ማንሳት እንደምትችሉ ወሳኝ የሚባሉ ሴቲንጎችን እነግራችኋለሁ። እርግጠኛ ነኝ እነዚህን ሴቲንጎች ካስተካከላችሁ በኋላ ለአንዴና ለመጨረሻ ጊዜ ሻርፕ ያለውን ፎቶ ማንሳት ታቆማላችሁ ማለት ነው። ስፔሻሊ ደግሞ የመጨረሻው በጣም ወሳኝና ሁሉም ሰው ማወቅ አለበት ብዬ የማስበው ነገር ነው። ስለዚህ ከመጨረሻው ድረስ ቪዲዮ መከታተላችሁን እንዳትረሱ። በዚህ ዩቲዩብ ቻናል እናንተን ይጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁ ሼር ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ እንለፍ። የመጀመሪያው እንግዲህ ማድረግ ያለባችሁ ሻርፕ የሆነ ፎቶ ማንሳት ስንፈልግ ምንድነው ከአውቶ ከሆነ የምትጠቀሙት ወደ ማኑዋል መምጣት አለባችሁ ማለት ነው። ምክንያቱም ማኑዋል ላይ ሲሆን ፉል ኮንትሮል ማድረግ እንችላለን ማለት ነው ካሜራችንን። አውቶ ላይ ሲሆን ግን አብዛኛውን የካሜራችንና ካሜራችን ሴቲንግ ኮንትሮል ማድረግ አንችልም ማለት ነው። ስለዚህ እኛ ካሜራችንን ኮንትሮል ካላደረግነው ደግሞ ሪዛልቱንም ደግሞ እኛ የምንፈልገው አይነት ሪዛልት ሊሆንልን አይችልም ማለት ነው። ስለዚህ ማኑዋል ከሆነ የምንጠቀመው ግን ሪዛልቱንም የምንፈልገው አይነት ሪዛልት ማድረግ እንችላለን ማለት ነው። ስለዚህ የመጀመሪያው ስቴፕ መሆን ያለበት ማኑዋል አውቶ ከሆነ የምትጠቀሙት ወደ ማኑዋል መምጣት አለባችሁ ማለት ነው። ሌላው ካሜራችን ላይ ማብራት ያለብን ሴቲንግ ወይም ደግሞ ሌንሳችንም ላይ ወይም ደግሞ ይሄ ፊውቸር አብዛኛው ካሜራ ላይ ይኖራል፣ አብዛኛው ካሜራ ላይ ደግሞ አይኖርም። እንዲሁም ደግሞ ሌንሶቻችንም አንዳንድ ጊዜ ይሄ ፊውቸር ይኖራቸዋል ወይም ደግሞ አንዳንድ ሌንሶች ላይም ይሄ ፊውቸር አይኖርም ማለት። ስለዚህ እናንተ ካላችሁ ይሄንን ሴቲንግ ትጠቀማላችሁ፣ ከሌላችሁ ግን የሌንሳችሁን ትጠቀማላችሁ ማለት ነው። ስለዚህ ካላችሁ ግን ኦልሬዲ ሴቲንጋችሁ ላይ ወይም ደግሞ ካሜራችሁ ላይ ይሄንን ሴቲንግ የምታገኙት ከሆነ ማብራት ይኖርባቸዋል ማለት ነው። ምንድነው ይሄ? የኢሜጅ ስቴቢላይዜሽን የሚባል ሲስተም አለ። እነዚህ ካሜራዎች አብዛኛው ሶኒዎች ላይ ይኖራል፣ ካነን ላይም ይኖራል፣ ግን እንደየካሜራው የተለያየ ቦታ ላይ ነው የምናገኛቸው ማለት ነው። ስለዚህ ሌንሳችን ላይ ግን አለ። አሁን ለምሳሌ እኔ ካሜራ ላይ ወይም ደግሞ እኔ የምጠቀመው ሌንስ ላይ ኢሜጅ ስቴቢላይዜሽን የሚል ኦን ኦፍ የምትደረግ በተን አለች። እሷን ኦን በማድረግበት ሰዓት ላይ ሞር ሼክ ያለበት ቦታ ላይ ምን ያደርግልኛል? በተወሰነ መንገድ ሼኪንጉ እንዲቀንስ ያደርግልኛል ማለት ነው። ስለዚህ ሻርፕ ፎቶ ለማንሳት በተወሰነ ደረጃ ሰፖርት ያደርገኛል ማለት ነው። ስለዚህ እናንተ ካሜራችሁ ላይ ካለ ይሄ ሴቲንግ ኦን ማድረግ ይኖርባችኋል። ከሌለ ደግሞ የሌንሳችሁን ኢሜጅ ስቴቢላይዜሽን ፊውቸር መጠቀም ይኖርባችኋል ማለት ነው። ይሄም ሻርፕ የሆነ ፎቶ ለማንሳት ይጠቅመናል ማለት ነው። ሌላው ደግሞ ምንድነው ፎቶ ለማንሳት የምንጠቀምበት ፎርማት ነው። በዋነኝነት ፎቶ ለማንሳት የምንጠቀምባቸው ሁለት ፎርማቶች አሉ። ምን ማለት ነው? ፎቶ በምናነሳበት ሰዓት ላይ ወይ ጄፒጂ ነው የምናደርገው ወይም ደግሞ ሮ ነው የምናደርገው አይደለ? ስለዚህ ሻርፕ የሆነ ፎቶዎች ማንሳት ከፈለግን ወይም ደግሞ ሻርፕ የሆኑ ፎቶዎችን ማግኘት ከፈለግን ምን ማድረግ እንችላለን ማለት ነው? ሮ ፎቶ ማንሳት ይኖርብናል ማለት ነው። በሮ ፎቶ ማንሳታችን ምንድነው እንግዲህ የሚሰጠን ጥቅም ሻርፕ የሆነና ዲቴል የሆነ ሪዛልት ይሰጠናል ማለት ነው፣ ስለምናነሳው ፎቶ ማለት ነው። ስለዚህ ፎቶ በምታነሱበት ሰዓት ላይ ሮ ብታነሱ ሻርፕ ፎቶ የማግኘት እድላችሁ በጣም ሰፊ ነው ማለት ነው። አይ ሮ አልፈልግም ፎቶ ካነሳው በኋላ ኤዲቲንግ ላይ ብዙ ታይም ማውጣት አልፈልግም የምትሉ ከሆነ ደግሞ ምንድነው እንደ አስፈላጊነቱ ነው ማንሳት የምፈልገው ሮ ካላችሁ ምን አይነት ሴቲንግ መጠቀም ትችላላችሁ ማለት ነው። ካሜራችሁ ላይ ሮም ጄፒጂ ማንሳት ትችላላችሁ። እዚህ ጋር ለምሳሌ የኔ ካሜራ ላይ አሁን ጄፒጂ ላይ ነው ያለው፣ ወደ ሮ ማድረግ ይችላሉ ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ሮ ፕላስ ይባላል ማለት ነው። ሮም ያነሳልናል፣ ጄፒጂ ያነሳልናል። ኮምፒውተራችን ላይ ስንገለብጠው ደግሞ ለብቻ ያስቀምጥልናል ማለት ነው። ሮ ፎርማቱ ይሄ ነው ይላችኋል፣ ጄፒጂውን ፎርማቱን ደግሞ ለብቻ ያስቀምጥላችኋል ማለት ነው። ስለዚህ እንደ አማራጭ ወይም ደግሞ እንደ አማራጭ ሳይሆን ሰምታይምስ ሁለቱንም ማንሳት ሊኖርባችሁ ይችላል። ምክንያቱም ለከስተመሮቻችሁ ሮ ፎቶ አታስመርጧችሁ። ምክንያቱም ሮ ፎቶ በፕሮሰስ ያልተደረገ ፍላት የሆነ ነገር ስለሚሰጠን ለከስተመሮቻችን እሱን በምታሳዩበት ሰዓት ላይ ድንጋጤን ሊፈጥር ስለሚችል ሮ ፕላስ ነው ግዴታ ማንሳት የሚኖርባችሁ ማለት ነው። ስለዚህ እናንተ ኤዲቲንግ ላይ ሮን ኤዲት ታደርጋላችሁ፣ ጄፒጂውን ደግሞ ለከስተመሮቻችሁ ታሳያላችሁ ማለት ነው። ወይም ደግሞ ለከስተመሮቻችሁ ታስመርጣላችሁ ወይም ታሳያላችሁ ማለት ነው። ስለዚህ ሻርፕ ፎቶዎችን እናንተ ለራሳችሁ ፐርፐስ ከፈለጋችሁ ሮ ፕላስ ማንሳት ይኖርባችኋል ማለት ነው። ሌላኛው ሻርፕ ፎቶ ለማንሳት የምንጠቀምበት ወይም ደግሞ ማስተካከል ያለብን ሴቲንግ ወይም ደግሞ ካሜራችን ላይ ያለ መጠቀም ያለብን ሴቲንግ እንግዲህ ምንድነው? ባክ በተን አውቶ ፎከስ የሚል ሴቲንግ አለ። ምንድነው ይሄ የሚጠቅመን? ይሄንን በጣም ኮምፕሊኬትድ አይደለም። ካሜራችን ላይ ወይም ካነን ካሜራ 80ዲ ላይ ለምሳሌ እዚህ ስክሪን ላይ የምታዩት እዚህ ጋር አውቶ ፎከስ ኦን ትላለች። ይሄንን ምንድነው የሚጠቅመን? ፎቶ በምናነሳበት ሰዓት ላይ ዲቴክት ያደርግልናል ሰብጀክታችንን ማለት ነው። ብዙ ጊዜ ማታ ላይ ይሄንን ነገር በጣም እንቸገራለን አይደለ? ፎቶ ለማንሳት በምንዘጋጅበት ሰዓት ላይ ማታ ላይ ሰብጀክታችንን ካሜራው ቶሎ አያገኝልንም። ስለዚህ ምንድነው የሚያደርግብን? ፎከስ የሆነ ፎቶ የማንሳት እድላችን በጣም ሰፊ ነው ማለት ነው። ነገር ግን ይሄንን ሴቲንግ ስንጠቀም ወይም ደግሞ ይሄንን በተን በምንጫንበት ጊዜ ላይ ዳይሬክትሊ በሰከንዶች ውስጥ ምን ያደርግልናል ማለት ነው? ሰብጀክታችንን ዲቴክት አድርግቶ ሻርፕ የሆነ ፎቶ ወይም ደግሞ ፎከስ ያልሆነ ፎቶ እንድናነሳ ያደርግልናል ማለት ነው። ይሄንን እንግዲህ ለመጠቀም ሁለት አይነት መንገዶች አሉ። አንደኛው ሻተሩን ስትነኩት ራሱ ዲቴክት ያደርጋል። ነገር ግን ራሱን ይሄ ሻተሩን ስትነኩት የራሱ የሆነ ጉዳቶች አሉ። ስለዚህ ይሄኛውን ሴቲንግ አሁን ለምሳሌ ይሄንን ሴቲንግ ለማጠቀም የሻተር ወይም ፎቶ ማንሻውን በተን በምንጫንበት ጊዜ ራሱ ምን ያደርግልናል? ሻርፕ ወይም ደግሞ ራሱ ዲቴክት ያደርጋል። ነገር ግን እሱን መንካት ምን ያደርግብናል? አንዳንድ ጊዜ ሁለት ነገሮችን አክቲቬት የሚያደርገው ይሄ ሻተሩ ማለት ነው። ፎቶ ያነሳል፣ እንደገና ደግሞ ዲቴክት ያደርጋል። ስለዚህ
በጫን ባረጋችሁት ቁጥር ፎቶ ሻርፕ ያልሆነ ፎቶ የማንሳት እድላችሁ በጣም ሰፊ ነው። ምክንያቱም እንዳልኳችሁ ሁለት ነገሮችን አክቲቬት ስለሚያደርግ ማለት ነው ይህ ሻተሩ ማለት ነው። ስለዚህ ይሄንን ግን አውቶ ኦን የሚለውን ግን ወይም ደግሞ አውቶ ፎከስ ኦን የሚለውን ግን በምትጫኑበት ሰዓት ላይ ፐርፐዙም ለዛ ስለሆነ የተሰራው ዳይሬክትሊ ምን ያደርጋል ሰብጀክታችሁን ዲቴክት አድርጎ ሻርፕ የሆነ ፎቶ እንድታነሱ ያደርጋችኋል ማለት ነው። ፎቶ ለማንሳት ከመዘጋጀታችን በፊት የካሜራችንን ንጽህና ቼክ ማድረግ ይኖርብናል ማለት ነው። ወይ ሌንሱን ቼክ ማድረግ አለብን ወይም ደግሞ የካሜራችንን ስክሪን ቼክ ማድረግ ይኖርብናል ማለት ነው። ምክንያቱም ሌንሳችን ላይ የተለያየ አይነት ኢፌክት ስለሚያመጣ እንዲሁም ደግሞ ሌንሳችን ንጹህ ሆኖ ስክሪናችን ንጹህ ካልሆነ የምናየው በስክሪናችን ስለሆነ የምናየው ያነሳነውን ነገር ምናልባት ጥሩ ነገር ላያመጣልን ይችላል ወይም ደግሞ ጥሩ የሆነ ሪዛልት ላይሰጠን ይችላል ማለት ነው። ስለዚህ የካሜራችሁን ንጽህና በደንብ ቼክ ማድረግ መቻል አለባችሁ። ስክሪናችሁን እና ሌንሳችሁን ማጽዳት ይኖርባችኋል ማለት ነው ፎቶ ከማንሳታችሁ በፊት። መጨረሻውና ሻርፕ ፎቶ ለማንሳት ይጠቅመናል ብዬ የማስበው የመጨረሻው ምንድነው ካሜራችን ላይ የምናገኘው ሲቲንግ ሎንግ ኤክስፖዠር አይሶ ሪዳክሽን እና አይሶ ሪዳክሽን የሚሉ ሲቲንጎች አሉ ማለት ነው። እነዚህ ሲቲንጎች የሚጠቅሙበት ታይም አለ ሎንግ ኤክስፖዠር የሚለው እንዲሁም ደግሞ ኖይዝ ሪዳክሽንም የራሱ የሆነ ጥቅሞች አላቸው። ጥቅማቸውን ምንም ጥያቄ የለውም። ኖይዛችንን ወይም ደግሞ አይሶአችንን ከፍ አድርገን በምናነሳበት ላይ በተወሰነ ደረጃ አይሶን የመቀነስ ባህሪ አላቸው። ግን ኖይዙን የቀነሰ የሚመስለን ምንድነው ካሜራ ፎቶአችን ላይ ምን አይነት ኢፌክትን የሚጨምሩት ሶፍትነስ ነው የሚጨምሩት። ምክንያቱም ፎቶአችን ላይ ሶፍትነስ በመጨመር ምንድነው ኖይዙን ለመደበቅ ነው የሚሞከረው ማለት ነው ይሄን ሴቲንግ ኦን በምናደርግበት ጊዜ ማለት ነው። ስለዚህ እኛ ደግሞ ሻርፕ ሆነ ማንሳት የምንፈልገው ምንድነው እነዚህን ሴቲንጎች ኦፍ ማድረግ መቻል አለብን። ምክንያቱም ሻርፕ ምንድነው የሚሰጠብን ፎቶአችን ምን ያደርግብናል ወደ ሶፍትነስ የመውሰድና ፊታቸውን የሆነ እንዴት ነው በጣም የተጠረገ አይነትና ኤዲቲንግ የተደረገበት በጣም አንዳንድ ጊዜ ምን አይነት አጋጥሟችሁ ከሆነ በኤአይ ብዙ ጊዜ የሚሰሩ ፎቶዎች ምን አይነት ያስታውቃሉ አይደል ፊታቸው በጣም ለስላሳ የሆነ በጣም ስሙዝ የሆነ አላር በጣም ሪተች እንደተመደረገ አይነት ማለት። ስለዚህ ፎቶአችን ላይ ምን አይነት ኢፌክት ያመጣል ማለት ነው እነዚህ ሴቲንጎች ኦን በሚሆንበት ጊዜ በጣም ሶፍትነስ የሆነ ኢፌክት ፊታችን ላይ ወይም ደግሞ ሰብጀክታችን ላይ ስለሚያመጣ ሻርፕ የሆነ ፎቶ ለማንሳት በጣም ልንቸገር እንችላለን። ነገር ግን አይሶአችንን በጣም ከፍ አድርገን የምንጠቀም ከሆነ እነዚህን ሴቲንጎች ኦን እናደርጋቸዋለን። ነገር ግን ሻርፕ የሆነ ፎቶ ማንሳት ከፈለግን ግን እነዚህን ሴቲንጎች ምን ማድረግ መቻል አለብን ማለት ነው ኦፍ ማድረግ መቻል አለብን። ነገር ግን ኦን የምናደርጋቸው ከሆነ ወይም ደግሞ የምናነሳው ፎቶ ሪዛልቱ ምን ይሆናል በጣም ሶፍትነስ የሆነ በጣም ፊታቸው ስሙዝ የሆነ ይሆናል። ያ ደግሞ በጣም የሆነ ኤዲቲንግ የተደረገና ሻርፕ ለማለት ራሱ በጣም የሚያስቸግር ፎቶ ስለሚሆን በተቻላችሁ አቅም እንደምትሰሩት ስራ እንዳላችሁበት ሁኔታ እነዚህ ሴቲንጎች መጠቀም ማስተካከል ይኖርባችኋል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ጥሩ ነገር እንደተጠቀማችሁበት በጣም እርግጠኛ ነኝ። በዚህ ዩቲዩብ ቻናል እናንተን ይጠቅማችኋል ብዬ ማሰባቸውን ስራዎች ይዤላችሁ ቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።